ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁ በቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። በመጀመሪያ ግን ሰብስክራይብ ስለምታደርጉ ዩቱቤን ስለምትከታተሉልኝ አመሰግናለሁ። እግዚአብሔር ስጣችሁ እና ታዲያ እንዴት ነው? ከበዓል ተረፋችሁ ወይ? እኛም ከበዓል ተርፈናል። በዓሉ እንዴት አለፈ እናንተ ጋር? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነበረ። ያው ብቻዬን ነው የዋልኩት፣ ልጆቼም የሉም ነበረ። ገጠር ሄዶ ከአያታቸው ጋር ነው የዋሉት ማለት ነው። እኔ ብቻዬን ነበርኩ። አሁን ናርዲ ትመጣለች ብዬ ቤቴን ፏፏ እያረኩ ነበር። ሴት ልጅም አይደለች። ይሄ ምንድን ነው ብትለኝ አፍራለሁ ብዬ ነዋ። ለማንኛውም እዚህ ጋር ሳሎንን እያጸዳው ነበረ። በዚህ መልኩ ቀስ ብዬ እንትኑ ጠላ ምናምን የተጠባጠበበት እሱን በፎጣ እየጠረኩ ከስርም ደግሞ ዳቦ ምናምን ተፈርፍሮበት ነበረና እሱንም በዛው መልክ እየጠራረኩና ግን እናንተ እግዚአብሔር ይመስገን እመቤቴን የዛሬ አመት እኮ አረብ ሀገር ነበርኩ ማለት ነው። ዶሮ ወጡ ስጋ ወጡ ከአፍንጫዬ ላይ ሲሸት ነበረና እግዚአብሔር ይመስገን ዘንድሮ ደግሞ በሀገሬ በቤቴ አሳለፍኩላችኋለሁ። የማልፍ ቀን የለም፣ ሁሉም ቀን ያልፋል። ያው ለዕለቱ ጊዜ ለጊዜው የሚያልፍ አይመስለንም፣ ግን ያልፋል። በቃ የሚያልፍ ቀን ምንም ነገር የለም እዚህ ምድር ላይ ማለት ነው። ዋናው ነገር እግዚአብሔር ይመስገን ነው ትልቁ ነገር። ያው ደግሞ ሴት ልጅ ሲኖራችሁ ጠንቀቅ ማለት አለባችሁ። እንደው ደክሞኝ ነበረ፣ ግን ያው ድካሜ ሰብሰብ አድርጌ ነው መጽዳት የጀመርኩት ማለት ነው። ያው ማንም ሳይኖር ሲቀር ትሰንፋላችሁ። በቃ እኔ ሰንፌ ነው ቁጭ ያልኩት። እቺ ልጅ ደግሞ ያሳደገቻት አያቷ ናት። ሆ ገብታ ብታወራስ ብዬ ነው። እሷ ሳመጣ ሐሙስ ዕለት ነበረ የመጣችው፣ በማግስቱ ነው። ከዛ እንደ አዲስ አርጌ ቤቴን አጸዳው ማለት ነው። እዚጋ ደግሞ የወተት ወረቀት እየጻፍኩ ነበር ማለት ወረቀት ቀኑን ማታና ጠዋት ስለሚወስዱ ራሴቼ ነበረና የጠዋቱን ሳልጽፍ በዛ ጻፍኩበት። ከዛን ቴብሌን ደግሞ በዚህ መልኩ አራገፍኩ። መጋረጃዬን ደግሞ በዚህ መልኩ አሰሬ እንግዲህ ከስር ብሩሽ ጥርግ አደርግና ደግሞ በጨርቅ ወለውላለሁ ማለት ነው። ታውቃላችሁ ለእኔ አንዳንዴ ሳስብ ማለት ነው፣ በእርግጥ እኔ እንደሰራው አውቃለሁ፣ ሰርቼ ለፍቼ እንዳመጣው አውቃለሁ፣ ግን የኔ ራሱ አይመስለኝም አንዳንዴ ማለት ነው። እግዚአብሔርን ነው የምላችሁ። ምክንያቱም አረብ ሀገር ሆኜ የዕልም በቃ ሁሌም ማስበው ሁሌም ማቀደው መቼ ቤት የተስተካክሎ የተረጋጋ ህይወት የምኖረው ስል ነበረ እና እግዚአብሔር ይመስገን ቀኑ ደረሰ። የማይደርስ ቀን የለም እና በቃ ሁሌ ቤቴንም ሳጸዳ ስራም ስሰራ እንዳመሰገንኩ ነው ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። ከዛም በዚህ መልኩ ሳሎኔን ጨረስኩ። ከዛ እጣኔን አጨስኩ። አሁን ደግሞ ቆይ እስቲ ግቢውን ነካ ነካ ላድርግ ብዬ ወደ ግቢ ወጣሁ ማለት ነው። ያው እዚህ ፊት ለፊት እንዳለ ውሃ ስለምንደፋ ነው ስለዚህ ውሃ ከትሯል እዚህ ጋር ማለት ነው። ያው ልብስም ስናጥብ ምን ስናደርግ እዛ ጋር ደግሞ ህፃን ትታያለች። የተከራይ ልጅ ነች። ካሜራውን አይቶ እኮ ወደዚህ ልመጣም ፈለገ፣ አፈረኝም። እዛን እዛው ከሱ ጋር እያወራው ግቢን በዚህ መልኩ ጠረኩ። እዚህ ቤት ውስጥም ሰው ገብቷል ማለት ነው። አሁን እግዚአብሔር ይመስገን ግቢ ውስጥ ብቻዬን አይደለሁም፣ ሁለት ቤት ተከራይቷል ማለት ነው። ከዛ እኔ ሁሉንም ግቢዎች አንድ ላይ ጠቅላላ አድርጌ በዚህ መልኩ ጥርግርግ አደረኩ። ተመስገን ነው እመቤቴን። በቃ እኔ ሰው ሆኜ እግዚአብሔር አምላክ ከሰው ቤት አውጥቶኝ ለራሴ ደግሞ አከራይ ሆኜ ያላረፍኩ ጉድ እኮ ነው። አረ እግዚአብሔር ስራ እመቤቴን። እኔ የአረብ ሀገር የቤት ሰራተኛ ነበርኩ አይደል? አሁን ግን እግዚአብሔር ይመስገን በቤቴ ደግሞ ከኔ ተርፎ እመቤቴን ከኔ ተርፎ ይኸው ሰው እያከራየው ነው ማለት ነው። እግዚአብሔር ይመስገን። እዚህ ጋር ደግሞ ያው አንድ የማትቀር ላሜ ስላለች ለሷ ምግቧን አሸው ማለት ነው። ግዴታ ነው እንግዲህ እንደ ሰው ነው እንትን የምትለው ምሳ ሰዓት፣ ቁርሷ፣ ምራቷ፣ በዛ ላይ ደግሞ ከራባትም ትጨዋለች ማለት ነው። ቀልድ የለም እሷ ጋር
ከዛን ቤት ውስጥ ድንገት ገለባ እንዳታፈስ ብዬ በትንሹ አርጌ እሽት አደረኩለት ማለት ነው። ፊኖ እና ጨው በጥብጬ ነበረ እዚህ ውስጥ። ከዛን እጄን ተለቃለኩበት። ወይስቲ አሁንም በጥብጬ ላስቀምጥ ብዬ ፊኖ ዘጋኩ። ህፃኑ እኮ ያወራኛል እዚህ ጋር እኔ የማደርገውን ሁሉ ነው እየተከታተለ የሚያይ ማለት ነው። ከዛን ትቼ ሄድኩ። እናቱ ኩሽና ነበረች እና ማለት ነው እሷ ጋር ሄደ። ከዛን እዚህ ጋር ፊኖ ውስጥ ውሃ ጨመርኩ። ከዛን ደግሞ ጨው አመጣው ማለት ነው። ከዛን ጨውን በዚህ መልኩ ጨመርኩና በጠበጥኩ ውሃ ጨምሬበት አስቀምጠዋለሁ ማለት ነው። ያሸው ላይ አሁን ላሚቷን አመጣለሁ በቃ። ከዛ አሁን ላሜን አመጣለሁ። እዚህ ጋር ደግሞ ካሜራ ሊወርቅ ነበረ ለትንሽ ነው ያስኩት። እዚህ ጋር እኔ ላሟን ላመጣ ሄዳለሁ። ህፃኑ ሽር ጉድ ይላል እዚህ። አሁን ላሟ ብትመጣ ብትገጨት ብዬ እንዴት እንደደነገጥኩ እግዚአብሔርን ስመጣ ማለት ነው። ከዛን ላሚቷን በዚህ መልኩ አስገባትና ትብላ ብዬ ትቻት ሄድኩ ማለት ነው። ከዛን መሸ ነጋ። በማግስቱ ደግሞ ላሜ ያደረችበትን ቤቷን እንደዚህ በአካፋ ጠርግ አደርገዋለሁ። ጥንካሬ ከሆነ ምን አባቱ የራስ ነገር ቀርቶ ተውና የአረብ ሀገር ሽንት ቤት ራሱ አጥቤ የለን። ስለዚህ በዚህ መልኩ ጥርግርግ አደርግና አፍሼ አደርቀዋለሁ ማለት ነው። ውጭ ላይ አሁን ለታ እንዳሳየዋችሁ ማለት ነው። ምክንያቱም ለማገዶ ይሆናል። አሁን ይሄ ምድጃ የመሬት ምድጃ ከገዛው እንግዲህ ይጠቀምበታለሁ ማለት ነው። ከዛን አሁን ፀሐይ ስላለ ኩበት ደግሞ መጠፍጠፍ አልቻልኩም። እንግዲህ ዶሮቹ እያስቸገሩኝ ከዛም በዚህ መልኩ እያፈስኩ ውጭ ላይ ሄጄ ደፋና አሰጠዋለሁ ማለት ነው። እናንተ በነገራችን ላይ እመቤቴን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔርን ነው የምላችሁ ማለት ነው። እመቤቴን ዩቱቤን እያሳደጋችሁልኝ ነው። አሁንም ደግሞ ከኔ አትለዩ ለማለት ነው። ዩቱቤን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ነባሮች እንግዲህ ይሄው እያበረታታችሁኝ ነው። ቪዲዮን በምለቅ ሰዓት ሁሌ እየገባችሁ እያያችሁልኝ ነው። አመሰግናለሁ። እግዚአብሔር ይስጣችሁ። አዳዲሶች ደግሞ ከመጣችሁ ዩቱቤን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቶች። በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ።